take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. አዲስ አበባ ዛሬ ላይ ሁለንተናዊ ለውጦችን በስራ ያሳየች ቀዳ በስኬት የተገበረች ከተማ ነች። ነዋሪዎቿን ፍላጎት መሰረት ያደረጉ የልማት ስራዎች ነዋሪዎቿ ምቹ ዘመናዊና ከተማ አንድም ዘመናዊ የሚጠይቀው የዓለም አቀፍ ተቋማትና መቀመጫና ደረጃዋን ከሚዛን የሚጠይቅ ስራዎች በሁሉም የልማት መስኮች እየገነባች ይህ ደግሞ አንዱ በመርህ በተሳትፎ ነዋሪውን የልማት ባለቤት በማድረግ የቀድሞውን አስከፊ ገጽታ የአካባቢው መሰረተ ልማት ችግር የነበረባቸው አዲስ አበባ ከተማ የበርካታ አካባቢዎች መልክ ነው። በማስፋፊያ አካባቢ ያሉ ነዋሪዎች ባልተሟላ የመሰረተ ልማት ዝርጋታ ውስጥ ኑሮን ለመጀመር አስቸጋሪዎች ነው። መኪና እንደ ልብ መግባት አይችልም ነበር። በየቦታው በጣም ከፍተኛ የጎርፍ ችግር ነበር። ምክንያቱም ዝም ብሎ ውሃው ባገኘው መንገድ ነበር ይሄድ ነበር። መንገዱም ያው በጣም ብዙ ተዳፋትና ከፍታ ዝቅታ ያለበት ቦታ ስለነበረ በጣም ለኑሮ በጣም አስቸጋሪ የሆነ አካባቢ ነው። አብዛኛው ግራውንድ ፕላስ 2 እና ፕላስ 3 ነው። ይርሊ ወደታች ያሉት ወደታች ተቀባዮቹ ግራውንድን እየኖሩበት ሁሉ አይደለም። በመሰረቱ ይሄ መንደር ከተቆረቆረ ወደ 21 ዓመቱ ነው እና አብዛኛው ሰው ቦታውን ከወሰደ በኋላ ኢንፍራስትራክቸር ስለሌለ ቤት ሰርቶ ኢቭን መግባት ያልቻለበት ሁኔታ፣ ድሬኔጅ አልነበረውም፣ መንገዱ ጭቃ ነበርና ሰው ብዙ ገብቶ ለመኖር ብዙ ደስተኛ ያልነበረበት ሁኔታ ነበር። እንደውም ያለፈውን ክረምት ማስታወስ ይቻላል። ሰው እውነቴን ነው የምልሽ ከዚህ ሰፈር እስኪወጣ ድረስ በእግሩ ጫማውን ይዞ ይወጣና አስፋልት ሲደርስ ጫማውን የሚያደርግበት ሁኔታ አለ። ይሄ እውነት ነው። በጣም የሚገርም ነው። ስንገባ እዚህ የኮንስትራክሽን ማቴሪያል የምናመጣ የነበረው ከመሪ ነው። ከመሪ ደግሞ በዚህ በእግር ነው። ወንዞችን አቋርጠን ነው፣ በሸክም ነው እና የነበረው ጭቃ በእውነቱ የሚገለጽ አይደለም። የመንገዱ ሁኔታ ዛሬ እንደምታዩት አይደለም። እንኳንስ መኪና ለመንዳት ቀርቶ በእግርም ለመሄድ ጭቃው በፍጹም አይቻልም ነበር። የእሳት አደጋ ቢነሳ ወይም ደግሞ ውሃ ቢበላሽ ወላድ ምጥ ቢይዛት አምቡላንስ ተንደርድሮ የሚመጣበት ሰፈር አልነበረም። ወደዚህ መኪና ይዘሽ በዚህ ለመውዘር መኪናው እዚህ ጭቃ ይያዛል። ሽንት ቤት ነው ራሱ ነገር ሽንት ቤት ፈሳሽ ነው ራሱ በጣም ነበር የሚያስቸግረን። በወር ቢያንስ አነሰ ከተባለ 2-3 ጊዜ እናስመጣጣለን እኛን ራሱ በትክክለኛው ማለት ነው። አካባቢው እንደምታዩት ያው ከአቀማመጡ አንፃር በጣም አስቸጋሪ አካባቢ ነው የነበረው። የስቶሬጅ ሲስተምም የእግረኛ መንገዱ ትንሽ ከበድ ያለ በጣም አስቸጋሪ አካባቢ ነው የነበረው። ረጅም ዓመታት ስንቸገርበት የቆየን ነው። የህብረተሰቡን የልማት ጥያቄ ምላሽ በመስጠት በመዲናዋ በበጀት ዓመቱ በመንግስትና በህብረተሰብ ትብብር በርካታ የልማት ስራዎች ተግባራዊ ተደርገዋል። ከጊዜ ወደ ጊዜ እያደገ በመጣው የህብረተሰብ ተሳትፎም መሰል ችግር ባለባቸው አካባቢዎች ህብረተሰቡ ከመንግስት ጋር በሚያደርገው የልማት አጋርነት
የረጅም ጊዜያት ችግሮችን መፍታት ተችሏል። ይህም ፕሮጀክቶችን በጥምረትና በጥራት የመስራት ውጤታማነት የታየበት ነው። በተለይም እንደ ልብ ወጥቶ ለመግባት አስቸጋሪ የነበረው የውስጥ ለውስጥ መንገድ መፍትሄ አግኝቷል። ይህም የሆነው ህብረተሰቡም ሙያዊ ድጋፎችን በመጠየቅ በራሱ ተነሳሽነት ከመንግስት ጋር በጋራ አካባቢውን መቀየር በመቻሉ ነው። እኔም አንዱ የኮሚቴ አባል በመሆን እያንዳንዱን ግለሰብ አካባቢያችን መልማት አለበት፣ አካባቢያችን ሲለማ በብዙ መልኩ እኛ ተጠቃሚ እንሆናለን። አንደኛ ከተሜ ስሜቱ ይመጣና ማንኛውንም ነገር ለመገልገል በጣም አመቺ ሊሆነን ይችላል በሚል በተደጋጋሚ በመነጋገርና ህብረተሰቡን ሞቢላይዝ በማድረግ ይሄ የኮብልስቶን ስራ እንዲሰራ መዋጮ ጀመር። አሁንም ሰራተኛም ቀጥሬን ያላርፍም እኔም በጉልበቴም ጭምር እየሰራ አካባቢውን ለመለወጥ በጣም ብርቱ ጥረት እያደረኩ ነው። 5 ዓመት አካባቢ ሆነኛል ወደዚህ አካባቢ ተቀላቅዬ ስራ ቤቴን ከሰራሁኝ በኋላ በዋናነት መንገድ አስፈላጊ መሆኑን አምነን ከወረዳው ጋር ባደረግነው ግንኙነትና አብሮ በመስራት የህብረተሰብ ተሳትፎ ጽህፈት ቤት በተለይ አብረን ሰርተን በአጭር ጊዜ ውስጥ ይህንን መንገድ በስፋትና በጥራት ሰርተን ለህዝቡ የሚያስረከብንበት ሁኔታ አለ። ሰው እየተሰራ ሲያይ ሁሉም ሰው ደስተኛ መሆን፣ ጥሩ ፊድባክ ማድረግ ኢቭን ከሚፈልገው ገንዘብ በላይ የሰጡ ሰዎችና በተለያየ ነገር ገንዘብ መኪናቸውን አክሰስ በማድረግ የተለያየ ቦታ በመሄድ የሚሰሩ ሰዎችን በማብላት በማጠጣት ፕሮጀክቱን የደገፉበት ሁኔታ አለ። የ13 ፕሮጀክቶችን መሰረት አድርገን ከህብረተሰቡ ሀብት በማሰባሰብ ህብረተሰቡ ደግሞ ሀብት ሲያሰባስብ በጥሬ ገንዘብ ማዋጣት ይችላል፣ በአይነት ማዋጣት ይችላል፣ በጉልበት ማዋጣት ይችላል። እንዲሁም በፕሮጀክት ሀብት በማሰባሰብ በየአካባቢው ያሉ የልማት ስራዎችን ይሰራል ማለት ነው። ስለዚህ ለዚህ በሚያመች መንገድ ስራዎችን እየሰራን ቆይተናል። የተወሰኑ ፐርሰንቶች በመንግስት የሚሸፈኑ ናቸው፣ የተወሰኑ በህብረተሰቡ የተደረገ ነገር ነው እና ከዚህ አንፃር በጣም ብዙ ነገር ነው የተደረገው እየተደረገም ያለው። 500 በላይ አባወራ የሚኖርበት 20 ሚሊዮን አካባቢ ነው ያዋጣ ነው። 33 ሺህ ነው ፐር ሄድ ያዋጣ ነው። ይህንን ግን ስናዋጣ በጣም በአጭር ጊዜ በጣም በልዩ መግባባት በጣም በተቀናጀ ሁኔታ ነው እና በጣም ሰክሰስፉል ነን ብለን ነው የምናስበው። እያንዳንዱ ሰው ቤት እያንኳኳን እንዲያዋጣ በማድረግ ፍቃደኛ በሆነ በርቱ፣ አይዟችሁ፣ ከጎናችሁ ነን እያለ ኮሚቴውን ሲያበረታታ በገንዘቡም በሀሳቡም ሲያበረታታ የነበረ ህብረተሰብ ነው። ህብረተሰቡንም በጣም እናመሰግናለን። ከማህበረሰብ ለማህበረሰብ ነው ከመንግስት የሚመጣው እንዲጎማል። ሌላው ደግሞ ወረዳው በበላይነት ጥራቱን ስራዎችን በታለመለት ጊዜ አሁን ስራዎች ሲሰራ በታቀደው ጊዜ ነው። በተለይ የሚታዩት ይሄ ተፋሰሱም ቢሆን ኮብልስቶንም ቢሆን ሳቤዝም ቢሆን አሁን የወረዳው ማንዴት ሳቤዝ ነው እንደምታዩት በጣም ሰፊ ፓርቱ ኮብል እየተነጠፈ ነው አይታችኋል። ሌላው ደግሞ የጋራ ሽንት ቤቶች፣ ሌሎቹ ደግሞ ፖሊስ ኮሚኒቲም ቢሆን ሰፊ ስራዎች የተሰሩበት አመት ነው። የጠኛ ድንጋይ መንገድ እንሰራለን ማለት ሌሎች ስራዎችን መጀመሪያ መሰራት አለባቸው ማለት ነው። በግራና በቀኝ የውሃ መፋሰሻዎች፣ የደረቅ ቆሻሻ ማስወገጃ፣ የፈሳሽ ቆሻሻ ማስወገጃ መሰረተ ልማቶች አብረው ነው የሚሰሩት ማለት ነው። እነሱ ስራዎች እንዲሰሩ ይደረጋል ማለት ነው። ከዛ ቀጥሎ ለግሪን የሚሆን ቦታ ባለበት አካባቢ ደግሞ ለግሪን እንዲሆን የማድረግ ዲሾችን የመቅበር እና መሬቱን በዛ መሰረት አስተካክሎ አብቅቶ ካመጡ በኋላ ያንን ያዘጋጁትን ስራ ትክክል መሆኑን በማረጋገጥ ላይ የተመሰረተ ደግሞ ሀብት ከመንግስት የሚለቀቅላቸው ሀብት አለ። 65-35 ነው። 65% እነሱ ያዋጣሉ ለአንድ ከባቢ ልማት ማለት ነው። በፕሮግራሙ ላይ ተያዘው። ስለዚህ ያ ደግሞ
አሰራሩ መሰረት መግባቱ ሲረጋገጥ ባንክ የባንክ ስሊፖች ተረጋግጠው እነዚህ ይለቀቅላቸዋል። ቀሪ ስራ ይሰራል ማለት ነው። ይሄ ስራ ካለቀ በኋላ ደግሞ መንገዶች ኮብልስቶን ድንጋዩን ራሱ የተጠረበውን ድንጋይና የሚያነጥፉና ፊኖ የምትባለዋን ይዞ ገብቶ መንገዶች ያነጥፋል ማለት ነው። አንዱ ነው ማለት ነው። ሁለተኛው እዛው ያለ የምንሰራቸው ደግሞ ጠጠር መንገድም እንሰራለን ማለት ነው። እነዚህ ስራዎችን ለመስራት የግዴታው ብር ያስፈልጋልና ብሩም 35 65 በሚባለው 65 ኦልሞስት እዚህ አካባቢ ብቻ ያለ የቆምንበት ቦታ ወደ 25 ሚሊዮን የሚፈጅ ጠቅላላ ማለት ነው 35 65ቱ ከዛ ሰዎቹ ወደ 10 ምናምን 20 ምናምን ሚሊዮን ወደ አካውንት ወደኛ አካውንት ገብቶ በዚህ ልክ ስራዎች ይሰሩበት ነው ማለት ነው። ስለዚህ እንደ አጠቃላይ ግን የሰሩ ስራዎች እጅግ በጣም አመርቂና ደስ የሚሉ ስራዎች ናቸው እንደ ዘንድሮ የሰሩት። በ2017 እንግዲህ 13ቱም አይነት የመሰረተ ልማት ተግባራት አቅደን ስንገባ መነሻው የሀብት ማሰባሰብ ስራችን ነው። የሀብት ማሰባሰብ ስራችን ደግሞ በአጠቃላይ በገንዘብ፣ በእውቀት፣ በአይነት፣ በጉልበት ከዛም ባለፈ ደግሞ በፕሮጀክትም ጭምር ነው የምንሰበስበው። በፕሮጀክት የምንሰበስበው አነስተኛ ኑሮ ወይም የዝቅተኛ ማህበረሰብ ለሆኑ አካባቢዎች የሚደግፍ ባለሀብት የሚደግፍ ተቋም ስናገኝ ፕሮጀክት ይቀረጽና በፕሮጀክት መንገድ ከሆነ መንገድ ይሰራላቸዋል። መጸዳጃ ቤት ከሆነ በተመሳሳይ ሌሎችም የመሰረተ ልማት ስራዎች ከሆኑ ይሰራላቸዋል። በድምሩ የአጠቃላይ እንደ ከተማ ህብረተሰብ ተሳትፎ እና በጎ ፈቃድ ማስተባበሪያ ኮሚሽን 11ዱም ክፍለ ከተማዎች ላይ በብሎክ ካውንስሎች በተቀመጠው የሀብት አሰባሰብ አሰራር መሰረት 825 ሚሊዮን 512883 ከ47 እናሰባስባለን ብለን አቅደን 1 ቢሊዮን 265586 260 ማከናወን ችለናል። ይሄ ማለት በቀጥታ የህብረተሰብ ተሳትፎ ተቋማችን በየደረጃው ባለ ተቋምና አሰራር መሰረት በገንዘብ፣ በእውቀት፣ በጉልበት የተሰበሰበ ሀብት ነው። ሰላም ነው። እንዴት አደራችሁ? ሰላም ናችሁ? ሰላም ናችሁ? እንዴት ነው ሰፈር? እንዴት ነው? ቆንጆ ነው በጣም። አሁን ይሄ ሰፈራችን ያምራል። ከጭቃ ልንወጣ ነው አይደለ? አዎ ሰፈራችን ያምራል። ቡና ብንጠጣበት ብንገባበዝበት። እውነት ነው። ደስ የሚል መንደር ነው። እውነት ነው። በተሰራው ስራም አሁን ላይ መንደሩ መሰረተ ልማቶች ተሟልተውለት ለአካባቢው ማህበረሰብ ለመኖር ምቹ ውብና የመዲናዋን ገጽታ የሚመጥን ሆኗል። የውስጥ ለውስጥ መንገድ፣ የፍሳሽ ማስወገጃ ቱቦዎች፣ መሸጋገሪያ ድልድዮች፣ የኮብልስቶን ንጣፍ ስራዎችና መጸዳጃ ቤቶች በትብብር ውጤት ከተገነቡት የልማት ስራዎች ውስጥ ማሳያ ናቸው። ልጆች በፊት እንዳትወጡ ትወድቃላችሁ፣ ትሰበራላችሁ፣ ምናምን ጭቃ ያበላሻባችኋል ልብሳችሁን ሲባሉ የቆዩ ልጆች ዛሬ ወጥተው ይፈልጉ ኳስ ይጫወታሉ፣ ይፈልጉ ደግሞ ብስክሌት ይነዳሉ። ያንን ሲያደርጉ ማየት ራሱ በጣም ከፍተኛ እርካታ የሚሰጥ እንትን ነው እና ዛሬ ጭቃ የሚባል ነገር የለም። የምንፈልገውን ሰርቪስ በማንኛውም ሰዓት ብንጠራ ያለምንም ችግር ሊደርስልን ይችላል። ይሄ ነው መንገድ ማለት። መንገድ ደግሞ ከሌለ ልማት የሌሎችም ልማቶች መሰረት መንገድ ነው እና ይሄን መንገድ በመስራታችን እጅግ በጣም ደስተኞች ነው። ከዚህ በኋላ ማጽዳት ቀላል ነው። ከዚህ በኋላ ሴኩሪቲውን መጠበቅ ቀላል ነው። ምክንያቱም መኪና በምን እንደሚወጣ በምን እንደሚገባ ስለሚታወቅ ማለት ነው። ከዚህ በኋላ ጎርፍን ማኔጅ ማድረግ በጣም ቀላል ነው። ኦልሬዲ በተሰራለት መስመር ነው ፈሶ ወደ ወንዝ የሚሄደው እና በጣም ብዙ ነገርን አቀላል። ካለፈው አመት የመንገዱ ሁኔታ ጋር የሚነጻጸር አይደለም። ሪሊ እውነቱን ለመናገር ማለት ነው። በጣም ሰፊ ቦታ ነው የሸፈነው። 432 አባወራ ነው ያለው። ወደ 40 ማህበር አድሬስ ያደረገ በእያንዳንዱ በር ላይ ድሬኔጅ ሲስተም ኮብል በደንብ የተነጠፈበት ሁኔታ ነው ያለው እና ከአምናው ከካቻምናው ጋር የሚነጻጸር አይደለም።